أن تسلبوا ما أنتم فيه بانتهاككم محارم الله አንደኛ አላህ የሰጣችሁን ጸጋ ያጠፋባችኋል እዚሁ ዱንያ ላይ ወደፊትም ደግሞ የሚጠብቃችሁ ቅጣት ይኖራል ወኢኒ አኻፉ ዐለይኩም በእናንተ ላይ እፈራለሁ ዐዛበ የውሚን ሙሒጥ አክባቢ የሆነውን ቀን ቅጣት እኔ በእናንተ ላይ እፈራለሁ የውመ ሙሒጥ የሚባለው هو የውሙል ቂያማ في الدار الآخرة ሙሒጥነቱ ዩሒጡል ኩለ ሁሉንም የሚያከብ በዛ ቀን ስብሰባ ላይ የማይሳተፍ የለም ስለዚህ ሁሉም አዳራሽ ነው የዛን ቀን ቅጣት እኔ በእናንተ ላይ እፈራለሁ ይህን ጸያፍ ተግባራችሁን ማቆም አለባችሁ ብለው በግልጽ ነገሯቸው ወያ ቀውሚ አውፉል ሚክያለ ወልሚዛን ቢልቂስጥ አሁን መደገሙት ቅድም ላ ተንቁሱል ሚክያለ ወልሚዛን ለሰዎች ስትሰጡ ሰፍራችሁ እንዳታጎሉባቸው በምትሸጡበት ጊዜ ሰፍራችሁ ስትሰጡ መዝናችሁ ስትሰጡ የሰዎችን ሀቅ እንዳታጎሉ ወያ ቀውሚ አውፉል ሚክያለ ወልሚዛን ቢልቂስጥ በፍትህ ሙሉ እናንተ ራሳችሁም ገዢ በሆናችሁበት ጊዜ ሀቃችሁ ሊቀርባችሁ አይገባም በሙሉ ሰፍራችሁ ሚዛኑንም ስፍሩንም ሙሉና በፍትህ በዛ መልኩ ተጠቀሙ አሏቸው ይሄ ያው እንደ ተእኪድ ነገሩን ለማጠናከር ነው እንጂ በቅድሙ ይገባል ጉዳዩ ወላ ተንፈሱ الناس أشياءهم وهذا تعميم بعد التخصيص ነው የስፍርና የሚዛንን ጉዳይ ከተናገሩ በኋላ በሌላ መልኩም የሰዎችን ሀቅ የሚወስዱ ሰዎች ይኖራሉ የሰዎችን ሀቅ እንዳታጓድሉ ላ ተብኸሱ አሽያአሁም አይ ሕቁቀሁም በሜትር የሚመተር ሊሆን ይችላል የሚቆጠር ሊሆን ይችላል ተቆጥሮ የሚሸጥ ነገር ሊሆን ይችላል ይህም እዚህ ውስጥ ይካተታል የሚመዘንና የሚሰፈር ሁለቱ በግልጽ ተነግሯል ከዛ ውጪ በሆነ መልኩ ደግሞ የሚሸጥ ነገር ይኖራል አልመዝሩዕ ወልማዕዱድ እነዛም እንዲካተቱ የሰዎችን ሀቅ እንዳታጓድሉ አደራ ወላ ተዕሰው ፊል አርዲ በምድር ላይ እኮ አትንቀሳቀሱ አቲ ብሎ ማለት በፍጥነት መንቀሳቀስ ነው ሙፍሲዲን አበላሾች ስትሆኑ ማለት መንቀሳቀስ ያለባችሁ ኸይር ነገር ለመስራት እንጂ ወንጀልን ለማስፋፋት መሆን የለበትም ተጠንቀቁ አሏቸው በቅየቱላሂ ኸይሩን ለኩም የአላህ እኮ በቅያ አዳፈው ኢላ ነፍሲሂ ተሽሪፍ ነው ያው ለክብር ነው በቅየቱላህ ያለው እንጂ የነሱ ነው በቅየቱላህ ማለት ምንድነው ሪዝቁላሂ ኸይሩን ለኩም አላህ የሰጣችሁ ሲሳይ ለእናንተ የተሻለ ነው ሚን በኽሲኩም አናስ የሰዎችን ሀቅ ተማጓደል የሰጣችሁን መጠቀም ይሻላችኋል وقال أبو ابن جرير الطبري بقية الله خير لكم ما يفضل لكم من الربح بعد وفاء الكيل والميزان خير لكم من أخذ أموال الناس لأن أنت يمي ترفعون أجد يمي تاجيوت كترف ترف تاجيال سشطو سجزو نا يا يمي كينيو ترف سفرنا ميزانا بتككل مزناج بتككل سفراج يمي كينيو ترف إشارة لأن أنت يسوي حق ስትመዝኑ እና ስትሰፍሩ ከመውሰድ ሪብሑ ይበቃችኋል ወይም በቅየቱላህ ኸይሩን ለኩም ማለት በትክክል መዝናችሁ የቀረው ማለት ነው የሐቃችሁ ማለት ነው የቀረው የሰዎችን ካልወሰዳችሁ የእናንተ ሐቅ ብቻ ነው የሚቀረው ይሄ ሐቃችሁ ለእናንተ የተሻለ ነው በዚህ መልኩ በስፍርና በሚዛን አግበስብሳችሁ ያመጣችሁት ነገር ከቢስ ነው ቆሻሻ ነው በዱንያ ማይጠቅም በአኸራ ማይጠቅም قل لا يستوي الخبيث والطيب ولو أعجبك كثرة الخبيث ብዙ እንኳ ቢሆን ብዛቱ ቢያስገርምም ቢያጓጓም እሱ ሐላሉ ጋር እኩል ሊሆን አይችልም ስለዚህ ቆሻሻ ነው ለእናንተ የተሻለው ሐቃችሁ ነው ብለው መከሯቸው ወማ አና ዐለይኩም ቢሐፊዝ ለማንኛውም እኔ ከአላህ በኩል የተጣለብኝን መልእክት ሪሳላውን ለማስተላለፍ እንጂ እኔ በእናንተ ላይ ተጠባባቂ አይደለሁም ለስቱ ዐለይኩም ቢረቂቢን ወላ ሐፊዚን እንዲህ የምትሉ ከሆነ የፈለጋችሁትን ስሩ እኔ ያንን ማን ስፍርን አጎደለ ማን ሞላ ይሄን እንዲከታተል ግዴታ የለብኝም ግዴታ የኔ ማስተላለፍ ብቻ ነው ኢፍዓሉ ሊላሂ ዐዘ ወጀል ይሄን ለአላህ ብላችሁ እሱን ፈርታችሁ ስሩት ላ ተፍዓሉ ሊየራኩም ናስ በል ሊላሂ ዐዘ ወጀል ለሰዎች ለማሳየት ገሌ ስፍርን ይሞላል እንድትባሉ ሳይሆን አላህን ፈርታችሁ መተግበር አለባችሁ እሱ ይከታተላችኋል ቃሉ ያ ሹዓይብ ብለዋሉ እነሱ አንተ ሹዓይብ ሆይ
አላ ሰቢሊ الاستهزاء والتحكم ነው። قبحهم الله الصلاتك تأمرك እቺ ስግደትህ አንተን ታዝሃለች እንዴ አሏቸው። ወነሰቡሁ ኢለ الصلاة لأنه يكثر الصلاة صلاة በጣም መስገድ ስለሚያበዙ ሹዓይብ ወደ ሶላት አስጠጓቸው ሹዓይብ። ወይም الصلاتك ማለት ቂራአቱከ ይሄ የምታነበው ንባብ የምትለው ነገር ለማለትም ተፈስሯል። ተእምሩከ አን ነትሩከ ማ ያዕቡዱ አባኡና አባቶቻችን ያመልኩት የነበረውን ጣዖታት መተውን ነው እንደሚያዝ ይሄን ነገር የሚከለክልህ የምትሰግደው ነው ይህ ስግደት እያሉ ማሾፍ ጀመሩ። አው አን ነፍዐለ ፊ አምዋሊና ማነሻኡ ምን ተጥፊፊ ፊ ልከይል ወልወዝን ማለት እኛ የፈለግነውን በራሳችን ሀብት መስራታችንን እንድንተው የምታዘዝ ሶላቷ ናት። እኛ የራሳችን ገንዘብ ነው እንደፈለግን የምናደርገው ማን ያዘን የሚል ነገር ነው። ኢነከ ለአንተ ለሐሊሙ ረሺድ አንተ ታጋሽና ቅን የሆንክ ሰው ነበርክ ከዚህ በፊት፣ ዛሬ ግን በጣም ወረድክብን፣ በጣም አልተመችህንም እያሏቸው ቃለ ያ ቀውሚ ወገኖች ሆይ አሉሳቸው አርአይቱም ኢን ኩንቱ ዐላ በይና እኔ ግልጽ በሆነ ማስረጃ ላይ ብሆን ሚን ረቢ ተጌታዬ አላ በሲረቲን ፊማ አድዑኩም ኢለይህ ማለት እኔ ጥሪ በማድረግላችሁ ነገር በእውቀት ላይ በማስረጃ ላይ ብሆን ወረዘቀኒ ሚንሁ ሪዝቀን ሐሰና ከሱ ደግሞ ጥሩ የሆነ ሲሳይ አላህ ሱብሓነሁ ወተዓላ ቢለግሰኝ ቢሰጠኝ አራደ ቢዛሊከ ንቡዋ ይላል። ሪዝቀን ሐሰን ማለት ነብይነት ነው። ነብይነት በራሱ ሲሳይ ነው፣ ሪዝቅ ነው፣ አላህ ለፈለገው የሚሰጠው። هل يليق بي بعد ذلك مخالف أمره مسايرة لأهوائكم إن أنت سميت لمقدم بي لمسمامات بي هي النجر اللي تو لني تسمامي ولا نجر نوع على اللبنة أنتو بل اللائق بي أن أبلغ جميعا ما أمرني بتبليغه دون خوف وتقصير ما أن نمسى الفرع من نمسى الأبوادين ملكتم ما استنالف نوتاني بيتبقوا انجي ለእናንተ ብዬ መተው አይጠበቅም አሉ። ወይም ወረዘቀኒ ሚንሁ ሪዝቀን ሐሰና አልሪዝቅ አልሐላል ሐላል የሆነን ሲሳይ አላህ ስብሓነሁ ወተዓላ ለእኔ ቢለግሰኝ አፈአሽቡ ቢልሐራም ሐራም በሆነ ነገር እኔ እቀላቅለዋለሁ? አልቀላቅለው። ስለዚህ እናንተም በሐራም አትቀላቅሉ ገንዘባችሁ እያሉ ነው። ወማ ኡሪዱ አን ኡኻሊፈኩም እኔ እናንተን መክለፍን አልፈልግም አልሻም። እናንተን አልኸልፋችሁ በእናንተ ተቃራኒ የምሰራ ሰው አይደለሁም። ኢላ ማ አንሃኩም አን ወአዝሀበ ኢላ ማ አንሃኩም አንሁ ከሱ ወደ ከለከልኳቸው ነገር መሄድን የሚፈልግ አይደለሁም። ይሄን አትስሩ ብዬ በጎን እኔ የምሰራ ሰው አይደለሁም። ይህ ኸያና መክዳት ነው። ከነቢዮች ይሄ የሚጠበቅ ነገር አይደለምና ይሄን ማረግ አይደለሁም እኔ ኢን ኡሪዱ ኢላ ልኢስላህ ኢስላህን እንጂ ማስተካከልን ማሳመርን እንጂ ሌላ ነገር አልሻም። ኢነማ ኡሪዱ ኢስላሐኩም መስተጣዕቱ በቻልኩት ልክ በአቅሜ ልክ እናንተን ማስተካከል አላህ ጋር እንድትታረቁ በጎ ነገር እንዲሰሩ ማድረግ ነው ሀሳቤ እንጂ ሌላ አይደለም። እናንተን ተዘከርክዬ እኔ በሚስጥር የምሰራው ነገር የለም። ወማ ተውፊቂ ፊ ኢሳበት ልሐቅ ሐቅን ነገር በማግኘት ደግሞ መገጠሚያ አይደለም ኢላ ቢላህ በአላህ እንጂ በሌላ አልገጠም። አላህ እንግዲህ ካገራለኝና ከገጠመኝ ነው። እሱም ደግሞ ዐለይሂ ተወከልቱ ፊ ጀሚዕ ኡሙሪ በነገሮቼ ሁሉ በሱ ላይ ብቻ ተመክቻለሁ፣ ወደ እሱ ብቻ ተጠግቻለሁ። ወኢለይሂ ኡኒብ ወደ አላህ ሱብሓነሁ ወተዓላ እመለሳለሁ አሏቸው። ወያ ቀውሚ ወገኖቼ ሆይ ላ የጅሪመነኩም ሽቃቂ አይ ዐዳወቲ ወበግዳኢ የኔ ጥላቻ እኔን እናንተ መጥላታችሁ አይገፋፋችሁ አያነሳሳችሁ። አዩሲበኩም ሚስሉ ማ አሳበ ቀውመ ኑሕ እናንተን እንዳገኛችሁ አያነሳሳችሁ። የኑሕን ህዝቦች ያገኘው ቅጣት አምሳያ፣ የሁድን ህዝቦች ያገኘው ቅጣት አምሳያ፣ የሷሊሕን ህዝቦች ያገኘው ቅጣት አምሳያ እንዳገኛችሁ ሊያነሳሳችሁ አይገባም። ስለዚህ ቆም ብላችሁ ማሰብ አለባችሁ። እኔን ስለምትጠሉኝ እኔን ስለማትፈልጉኝ የማትቀበሉኝ ከሆነ የሚመጣው ወደፊት ቅጣት ነውና በዚህ ላይ ተጠንቀቁ ብለው ነገሯቸው።
ወማ ቀውሙ ሉጥ ሚንኩም ከእናንተ የሉጥ ህዝቦች እኮ አይደሉም። ቢበዒድ ሩቅ አይደሉም። ዘመነ ወላ መካና በዘመንም ሩቅ አይደሉም። በቅርብ ጊዜ የተጠፉ ናቸው። አላህ ምድርን ገልብጦ ጨርሷቸዋል። በቦታም ቢሆን ይሄው በጎረቤት ሀገር ያሉ ናቸው። ስለዚህ በእነሱ እንዴት ነው የማትመከሩት? ወከዛሊከ ቢበዒድ ፊ ነሰብ ብለዋል። በነሰብም ትገናኛላችሁ፣ እናንተ ወገኖች የነበሩ ናቸው። ስለዚህ ለምንድን ነው እናንተ በዛ የማትመከሩት? እነሱ ላይ በመጣው ቅጣት ነው። ወስተግፊሩ ረበኩም ሱመ ቱቡ ኢለይህ እስካሁን ለነበረው ጥፋት ሚነ ዙኑብ ሳሊፋ ከጌታችሁ ምሕረትን ጠይቁ። ሱመ ቱቡ ኢለይህ ፊማ ተስተቅቢሉና ወደፊት ባለው ዘመን ደግሞ ወደ አላህ ተመለሱ። ወደ አላህ ተመለሱ። ቀጥ ብላችሁ ተውባችሁን ማስቀጠል አለባችሁ። ኢነ ረቢ ረሒሙ ወዱድ የኔ ጌታ እኮ አዛኝና ተወዳጅ የሆነ ጌታ ነው። ረሒሙን ሊመን ታበ ወአናብ ወደ እሱ ለተመለሰ ሰው ያዝንለታል፣ ወንጀሉን አውፍ ይለዋል፣ ይምረዋል። እንደዚሁም ደግሞ ተወዳጅ ነው። አላህ ስብሓነሁ ወተዓላ መውዱድ ነው፣ እሱም ዋዲ ነው፣ ይወዳል።